ኢየሱስ በመስቀል ላይ ስራውን ሰርቶ ጨረሰ። ፉልፊል አደረገ። የድነት ስራ አለቀ፣ ተፈጸመ፣ ተጠናቀቀ። ቀጥሎስ በዚህ ምክንያት እርሱን ለሚታዘዙ በእርሱ የመስቀል ሞት በእርሱ የማዳን ስራ ለሚያምኑ ለነርሱ የዘላለም ድነት ምክንያት ኢየሱስ ሆነ። ከዛ በፊት እንደዚህ አይነት ቃል ተሰምቶ አያውቅም። የዘላለም ድነት የሚባል ነገር የለም። ኢየሱስ መስቀል ላይ ሲሞት ልጅ ነው። በመከራ አልፏል፣ መታዘዝ ተምሯል። ፈጽሞ በመስቀል ላይ በመሞት ድነታችንን ጨርሷል። እግዚአብሔር አብ አለቀ ብቻ አይደለም ያለው። የኛ አይነቱ ወንጌል ሲሰበክለት ኢየሱስን እንደዚህ አንጋጦ ሳይ መስቀል ላይ እንደተሰቀለ እንደዚህ አንጋጦ ሳይ ለሚታዘዙት ሁሉ ተባለ። በክርስቶስ ኢየሱስ ታምናለህ ሲሉ አምንበት ዘንድ ወዴት አለ? ይሄው እንደተሰቀለ ሆኖ እታዘዘዋለሁ ስንል ለዘላለም ድነቴ ምክንያት ኮዝ ኢየሱስ ሆነ። ኮዝ አያውን የዘላለም ድነት ዝም ብሎ የመጣ አይደለም። ኢየሱስ ክርስቶስ መታዘዝ ነበረበት። በልጅነቱ በምድር ላይ ያንን ሁሉ መከራ መቀበል ነበረበት። የዘላለም ድነት ዝም ብሎ የመጣ አይደለም። ይሄንን በእግዚአብሔር ቤት ውስጥ ረጅም ዘመን ለቆየን ለኛም ዛሬ እንግዳ ሆናችሁ በእኛ መካከል ላላችሁ ለእናንተም ነው የምናገረው። የዘላለም ድነት እግዚአብሔር ለሰው ልጆች ከሚሰጠው ስጦታ የመጨረሻ ክቡሩ ስጦታ እሱ። ምንም ነገር እግዚአብሔር ቢሰጠኝ ከዚህ በኋላ ይህንን የሚያክል አይሰጠኝ። የመጨረሻ ስጦታችን የኢየሱስ ክርስቶስ የመስቀል ሥራ። አንድ ሰው ድምፁን ከፍ ያደርግና የዘላለም ድነቴ ኢየሱስ ነው ብሎ